ሰላማዊ ፋሚሊ ሰላማችሁ ብዝት ይበል። በሚገርም ቪዲዮ መጥቻለሁ በአማርኛ። እንዴት ናችሁ ሁላችሁም? ዛሬ በጣም ልዩ የሆነ አዲስ ነገር ይዤላችሁ ቀርቤያለሁ። የቪዲዮ በእርግጠኝነት በጣም ያስደስታችኋል። አብረን እንከታተል። ግን እያበረታታችሁኝ አይደለም፣ ሰብስክራይብ እያደረጋችሁ አይደለም። እባካችሁ ሰብስክራይብ እያደረጋችሁልኝ፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ፀሐይ በጣም ይረዳኛልና ሁላችሁንም ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት በተለይ ለተማሪዎች ክረምትን በምን እናሳልፍ ላላችሁና ለሌሎችም ስራ ለሌላቸው ሰዎች የሚጠቅም በጣም የሚገርም የኦንላይን ስራ እድል ነው። ሁላችሁም ተከታተሉኝና ይህንን አጋጣሚ በአግባቡ መጠቀም ትችላላችሁ። እና ጋይስ እንግዲህ እንዳልኳችሁ ነው፣ ዋናው የእናንተ ትዕግስት ነው። በቃ ትዕግስት ካላችሁ በቀን ከ2000 ብር በላይ ልሰሩበት የሚችሉበት ስራ ነው። ያውም በቴሌግራም ቀጥታ በቃ ስልክ ካላችሁ ዳታ በመክፈት ቀጥታ የምትሰሩት ስራ ስለሆነ እባካችሁ ትዕግስት ይኖራችሁ። ምንድነው የምናደርገው? ኦኬ ቴሌግራም ላይ እንደምታዩት ያው ስኪል መኒ ይባላል። መጨረሻ ላይ እነግራችኋለሁ ከየት እንደምታገኙት እንዴት እንደምትሰሩት አሁን እናያለን። መጨረሻ ላይ ግን ከየት እንደምታገኙ አብረን የምናይ ይሆናል። እንደምታዩት ሊንኩን ነክተን ከገባን በኋላ ይሄው እኔ ወደ 5800 ምናምን ብር ሰርቻለሁ። ኦኬ እንዴት እንደምናወጣ እንዴት መውጣት እንዳለብን ሁሉን ነገር አብረን የምናይ ይሆናል። እንድታምኑኝ ይሄው አሁን ለምሳሌ ከ4 ደቂቃ በፊት ዳዊት ወደ 2100 ብር አውጥቷል። እንደምታዩት በቃ ወደ 3100 አውጥቷል። ካሻውት አድርገዋል 3000 ብር። በቃ እንዳልኳችሁ በየቀኑ የምትሰሩበት አፕ ነው። በቃ ይሄ አፕ ማለት በየቀኑ በተለይ ተማሪ ከሆናችሁ በዚህ ክረምት ብር ሸቅላችሁ ወደ ትምህርት ቤት መመለስ ትችላላችሁ። ሌላው አርን ሚል አለ። አርን ሚለው ነገር ወደ 100 ማስታወቂያዎች አሉ። እዚህ ጋር ያልታዩ 100 ማስታወቂያዎች አሉ። በአንድ ማስታወቂያ 50 ብር ይከፍላችኋል። በአንድ ማስታወቂያ 50 ብር ያውም 30 ሰከንድ ብቻ በማየት እዚህ ጋር እኔ አሁን ሁሉንም ስላየው ነው። እዛ ጋር ወደ 5800 ብር የሰራሁት ሁሉንም ስላየው ነው። ያው እዚህ ጋር አንዷን በመንካት 30 ሰከንድ ብቻ በመጠበቅ 50 ብር ትሰራላችሁ። 100ውንም 30 ሰከንድ እያያችሁ ገንዘብ መስራት ብቻ ነው። ዋናው ከእናንተ የሚጠበቀው ትዕግስት ነው። እና ሊንኩን ከየት እንደምታገኙ እንዴት እንደምትሰሩ ደግሞ እኔ መጨረሻ ላይ እነግራችኋለሁ። እንደምታዩት ሌላኛው ብር የምታገኙበት መንገድ ደግሞ ሰው መጋበዝ። እዚህ ጋር አያችሁ ጋብዝ ሚል እንትን ላይ ትገባላችሁ። ኖርማሊ የራሳችሁን ሊንክ ይሰጣችኋል። በቴሌግራም በኤፍቢ በዋትስአፕ እና በተለያዩ ነገሮች ኮፒ እያደረጋችሁ ወይ ደግሞ ቀጥታ እዛው ሰው መጋበዝ ትችላላችሁ። ያው እንደምታዩት እኔ 6 ሰው ጋብዣለሁ። ግን ካሻውት ለማድረግ ግዴታ 12 ሰው መጋበዝ አለባችሁ። 12 ሰው አድ ማድረግ አለባችሁ። እኔም በቅርቡ ስለጀመርኩ የ6 ሰው ብቻ ነው። 6 ሰው ይቀረኛል። 6 ሰውን ጨምሬ ያለኝን ገንዘብ ማውጣት እችላለሁ ማለት ነው። ቀላል ነገር ነው። እንዴት ካሻውት እንደምታደርጉ ደግሞ ዊዝድሮ የሚለው ላይ ተገባላችሁ። 3 ግዴታ ብቻ ነው ያለባችሁ። በቃ ገንዘባችሁን ካሻውት ለማድረግ 3 ግዴታ። አንደኛ ከቅድሞቹ ከ100ዎቹ ማስታወቂያ 8ቱን ማየት አለባችሁ። ከዋትስአፕ ቻናላቸው ጋር ጆይን ማድረግ አለባችሁ። ሌላኛውና ዋነኛው 12 ሰው አድ ማድረግ አለባችሁ። እኔ አሁን ከትላንት ወዲያ ምናምን ጀመርኩት 6 ሰው አድ አድርጌያለሁ። 6 ሰው ይቀራኛል። እነዚህን ከጨረሳችሁ በኋላ ምንድነው የምታደርጉት? ብራችሁን ማውጣት ነው። ይሄው እንደምታዩት በሲቢ ብር ይቻላል፣ በንግድ ባንክ ይቻላል፣ በአዋሽ ባንክ ይቻላል፣ በቴሌ ብር። በቃ ብዙ አማራጮች ስላሉት ጋይስ ተጠቀሙት እላለሁ። እንዴት ነው የምናገኘው ካላችሁ ፕሌይ ስቶር ላይ የሚገኝ ነገር ስላልሆነ ቀጥታ ምን ታረጋላችሁ? በእኔ በዩቲዩብ ባዮ ላይ ሊንኩ አለላችሁ። ዩቲዩብ ባዮ ላይ ሊንኩ ስላለ ያን ሊንክ በመጫን ወደ ቴሌግራም ይወስዳችኋል። ወደ ቴሌግራም ሄዳችሁ ምን ማድረግ ነው ያለባችሁ? መስራት ነው በቃ። ሊንኩ ባዮ ላይ አለ። ባዮ ላይ ባለው ሊንክ በመግባት መስራት ነው ጋይስ። ስሩ እላችኋለሁ። አትሸወዱ። ይመቻችሁ። ቀጣይ ደግሞ በሌላ ቪዲዮ ከችላለሁ። ቴንክ ዩ